ሰላም ቤተሰቦች እንደምናችሁ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ቪዲዮአችንም የሚሆነው ዛሬ ደስታ ላይ ነኝ። ደስታዬን ላካፍላችሁ ነው። ስፔሻል ፕሌየር አልነበረኝም ነበር። ደግሞ ተከላካይ ሴንተር ባክ ጋር ምንም አልነበረኝም ነበር እና ሴንተር ባክ ዲሳሊን ሰጥቶኛል። በጣም የምፈልገው ተጫዋች ነበረ። ዲሳሊ ከ85 ወደ ስፔሻል 3 ስፔሻል ፕሌየር ማሳደጊያ 3 ነበረኝ እዚህ ጋር እና አሳድጌበታለሁ እና በጣም ደስ ብሎኛል። ዲሳሊን ስላገኘው በጣም ደስታ ላይ ነኝ እና እንደምታዩት ስታርሱ 96 ነው። ስታሩ 96 ነው። ታክሉ 95 ነው። ታክል በጣም ነው። ሹቱ 56 ነው። ፓሱ 84 ነው። ኮንትሮሉ ቦል ኮንትሮሉ 84 ነው። ስፒዱ ራሱ የተከላካይ አይደለም 84 ነው። አኩ 77 ነው። ስታሚኒው 86 ነው እና በጣም ደስ ብሎኛል። ዲሳሊን ስለሰጠኝ ዴሌስን ዛሬ ላመሰግን በጣም እፈልጋለሁ እና ሌላም ደስታ ልነግራችሁ ነው የመጣሁት። እዚህ በኮይን መንገዛቸው ላይ ክርስቲያኖ ሮናልዶን አግኝቼው ነበር። ከዛ የዛ ሰዓት ወደ 1600 ምናምን ኮይን ነበር የነበረኝ። ከዛ ቆልፌበት ነበር በዳይመንድ። ከዛ ምን እላችኋለሁ ደስ ያለኝ ደግሞ ክርስቲያኖ ሮናልዶን ገዝቼዋለሁ። ምንድነው እንደዚህ የሚያስደስተኝ ያለ ክርስቲያኖ ሮናልዶ የምትሉኝ ካላችሁኝ ለምን እንዳስደስተኝ እነግራችኋለሁ። ምክንያቱም ክርስቲያኖ ሮናልዶ ኮንዳ ላናገኘው እንችላለን በኮይን እና ሜሲን ሊዮኔል አንድሬስ ሜሲን ላናገኛቸው እንችላለን። ምክንያቱም ኮንዳ እነሱ ኳስ ላጨው ስለሚችሉ በእድሜ የተነሳ ላናገኛቸው እንችላለን። ካሁኑ ሳይጠፉ በኮይን ቶሎ ግዟቸው ነው የምለው። ካናዳ ካገኛቸውም በስፔሻል ፕሌየር ነው። እባካችሁ ግዟቸው ነው የምላችሁ። በኮይን የምትፈልጓቸው እንደምትመለከቱት ሮናልዶ ስፒዱ 77 ነው። ኤሊ ነው ሮናልዶ በስፒድ አኩ 73 ነው። ስታሚኒው 79 ነው። ስታርቱ 83 ነው። ቦል ኮንትሮሉ 87 ነው። ፓሱ 74 ነው። ሹቱ 93 ነው። ታክል ግን 37 ነው። አጥቂ ስለሆነ ምንም ታክል ምንም የሚጠቅም ነገር የለም። ሜሲ ደግሞ ከሮናልዶ የባሰ የሌሎች ኤሊ ነው። 72 ነው ስፒዱ። አኩ 85 ነው። ስታሚኒው 76 ነው። ስትራው 66 ነው። ቦል ኮንትሮል 95 አሪፍ ነው። ፓሱም 90 አሪፍ ነው። ሹቱም 91 አሪፍ ነው። ታክሉ 42 ነው። ምንም አያደርግም እሱም። እንደምትመለከቱት ደግሞ ብሩኖ ፈርናንዴስ ስፒዱ 79 ነው። አኩ 79 ነው። ስታሚኒው 95 ነው። ስታርሱ 71 ነው። ቦል ኮንትሮሉ 85 ነው። ፓሱ 95 ነው። ሹቱ 82 ነው። ታክሉ 72 ነው። አሪፍ ነው ታክልም። እንደምትመለከቱት ደግሞ ፌዴሪኮ ቫልቨርዴ ስፒዱ 94 ነው። አኩ 79 ነው። ስታሚኒው 91 ነው። ስታርሱ 79 ነው። ቦል ኮንትሮሉ 82 ነው። ፓሱ 83 ነው። ሹቱ 77 ነው። ታክሉ 82 ነው። ዊስቶን ማካይን ወይም አሜሪካዊ ማካይን ስፒዱ 84 ነው። አኩ 77 ነው። ስታሚኒው 88 ነው። ስትራው 82 ነው። ኮንትሮሉ 83 ነው። ፓሱ 84 ነው። ሹቱ 73 ነው። ታክሉም 84 ነው። አሪፍ ነው። ሮድሪ ደግሞ እዚህ ጋር እንደምትመለከቱት ስፒዱ 75 ነው። አኩ 68 ነው። ስታሚኒው 85 ነው። ስትራው 89 ነው። ኮንትሮሉ 86 ነው። ፓሱ ደግሞ 89 ነው። ሹቱ እንደምንመለከተው 74 ነው። ታክሉ 90 ነው። ለምንድነው ታክሉ 90 የሆነው ካላችሁኝ እሱ ሮድሪ እንደምንመለከተው ዲፌንስ ሚድፊልደር ነው። የተከላካዮች አማካኝ ማለት ነው። ለዛ ነው እንደዛ ታክሉ የጨመረው። ሮበርትሰን እንደምትመለከቱት ስፒድ 85፣ አክስ 85፣ ስታሚኒ 85፣ ስትራ 71፣ ቦል ኮንትሮል 79፣ ፓስ 82፣ ሹት 58፣ ታክል 79 ነው። ራፋኒ ደግሞ እንደምትመለከቱት ስፒዱ 79 ነው። አኩ 67 ነው። ስታሚኒው 74 ነው። ስትራው 89 ነው። ቦል ኮንትሮሉ
75 ነው። ፓሱ 78 ነው። ሹቱ 51 ነው። ታክሉ 87 ነው። ዋናው ጋር ደግሞ ዲሳሊ ስፒዱ 84 ነው። አኩ 77 ነው። ስታሚኒው 86 ነው። ስትራው 96 ነው። ቦል ኮንትሮሉ 84 ነው። ፓሱ 84 ነው። ሹቱ 56 ነው። ታክሉ ደግሞ 95 ነው። በጣም አሪፍ ነው ታክል ላይ እና ስታርሱ ላይ በጣም አሪፍ ነው። 96 እና 95። ኩንዴን በተመለከተ ደግሞ ኩንዴ ስፒዱ 87 ነው። አሪፍ ነው። አኩ 83፣ ስታሚኒው 85፣ ስትራው 85 ነው። ኮንትሮሉ 78 ነው። ፓሱ 81 ነው። ሹቱ 54 ነው። ታክሉ 89 ነው። እዚህ ጋር ትሪሽቴገንን እንደምትመለከቱት ስፒዱ 53 ነው። አኩ 52 ነው። ጎል ኪፒንጉ 85 ነው። ስትራው 61 ነው። ቦል ኮንትሮሉ 69 ነው። ፓሱ 70 ነው። ጎል ኪፒንግ 90 ነው። ታክሉ 49 ነው። አሪፍ ናቸው ብዬ አስባለሁ። ገና መጀመሪያ ነው። ዴሌስ አበረታቱኝ፣ አንድ ወሬ ነው ገና፣ ውሸት ምናምን እንዳይመስላችሁ። እና ብዙ ሰው ደግሞ 4-2-3-1 ነው ስላለፍ የምጠቀመው እና በዲፌንስ ነው የምጫወተው። አይ በሱ አትጫወት 4-3-3 ተጫወት ብለውኛል። 4-3-3 ብጫወት ጥሩ ይመስላችኋል ወይ? ከኔ ካሉኝ ተጫዋቾች አንጻር ስትራይከር 3 ስትራይከር አለኝ። ኪቲኬ፣ ፔድሮ እና ሮናልዶ ናቸው። 4-3-3 ብጫወት አሪፍ ነው ወይ ብዬ ልጠይቃችሁ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ 4-3-3 ተጫወት ካላችሁኝ እጭታለሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ።